ይሄ የፊት መታጠቢያ ፓውደር እያለ አሁንም ለሳሙና ለክሊንዘር በጣም ውድ ብር እያወጣችሁ ነው። እንደዛ ከሆነ በጣም እየከሰራችሁ ነው። ይሄንን የማሳያችሁን የፊት ፓውደር አዘጋጅቼ መታጠብ ከጀመርኩኝ 3 ወር ሆኖኛል። የሚገርም ውጤት ነው ያየሁበት። እኔም ጓደኞቼም ሳሙና ኦልሞስት አቁመናል ሙሉ ለሙሉ እና ደግሞ ብራችንንም ጤናችንንም ነው የመለስ ነው። ስለዚህ ይሄ መጀመሪያ ላይ የምታዩት ኢንግሪዲየንት ሩዝ ነው። የሩዝ ዱቄት ከሱ 9 ማንኪያ እናደርጋለን። 100 ግራም እንዲመጣልን ስለሆነ የምንፈልገው ማለት ነው። ስለዚህ 9 ሾርባ ማንኪያ ሩዝ እናደርጋለን። ሩዝ ቆዳን የማብራት የማፍካትና ጥቋቁር ነጠብጣቦችን በጊዜ ሂደት ፌድ እንዲያደርጉ የማድረግ ባህሪ አለው። ስለዚህ ቆዳችን በጣም ስሙዝና ለስላሳ ይሆናል። እዚህ ጋር የምታዩት ሁለተኛው ኢንግሪዲየንት ደግሞ ቤንቶናይት ክሌ ነው። ባለፈው ጥቅሙንም ነግሬያችኋለሁ። ከቤንቶናይት ክሌ 2 ከግማሽ የሾርባ ማንኪያ እናደርጋለን። ቤንቶናይት ክሌው ቆዳችንን ዲፕ ገብቶ ክሊን ያደርግልናል። አላስፈላጊ የሆኑ ወዞችን፣ ቆሻሾችን፣ መርዛማ ነገሮችን ከቆዳችን ውስጥ ያወጣልናል ማለት ነው። ብጉርና ጥቋቁር ብላክ ሄድ የምንላቸውንም አፒራንሳቸውን ስሮታይም ይቀንስልናል። ሌላኛው ደግሞ ሶስተኛው ኢንግሪዲየንታችን የቀሲል ዱቄት ነው። ቀሲል ሁላችንም ለክሊንዘርነት እንጠቀመዋለን። ከቀሲሉ 3 የሾርባ ማንኪያ እናደርጋለን። ቀሲል በጣም ፓወርፉል የሆነ ተፈጥሯዊ የቆዳ ማጽጃ ነው። ቆዳችን በጣም ብራይት እንዲሆን፣ ደል እንዳይሆን፣ ጥቋቁር ነጠብጣቦችን ለመቀነስ፣ ሃይፐር ፒግመንቴሽንን ለመቀነስ፣ ወዝን ኮንትሮል ለማድረግ፣ ብጉርን ለመከላከል ይረዳናል። ትራዲሽናሊ የሶማሌ ሴቶች እንደ ውበት መጠበቂያነት ይጠቀሙታል። ሌላኛው ደግሞ እዚህ ጋር የምንጠቀመው ምንድነው? የብርቱካን ዱቄት ነው ማለት ነው። የብርቱካን ልጣጭ ዱቄት ከሱ 1 ከግማሽ እናደርጋለን። የሎሚም ልጣጭ ዱቄት ይሆናል። ይሄ ተፈጥሯዊ ቫይታሚን ሲ ነው። ጥቋቁር ነጠብጣብ፣ ሃይፐር ፒግመንቴሽን እሱን ይቀንስልናል። ቆዳችንን በተፈጥሮ እንዲቀላና ብራይት እንዲሆን ይረዳናል። ሌላኛው ደግሞ 5ኛው ኢንግሪዲየንታችን እርድ ነው። ከሱ ግማሽ የሻይ ማንኪያ እናደርጋለን። እርድ ቆዳችን ብሩህ እንዲሆን፣ ጥቋቁር ነጠብጣብን ለመቀነስ፣ የተለያዩ የብጉር ጠባሳዎችን ለመቀነስ፣ ብጉርን ለመከላከል ይረዳናል ማለት ነው። ሌላኛው 6ኛው ኢንግሪዲየንታችን የአጃ ዱቄት ነው። ኦትስ ፓውደር ከሱ 2 የሾርባ ማንኪያ እናደርጋለን። ቆዳችንን ሃይድሬት ለማድረግ እና ሞይስቸራይዝ ለማድረግ የሚስተካከለው የለም። ድርቀትን ይከላከልልናል፣ ቆዳን ያረጋጋልናል፣ የቆዳችንን ተፈጥሯዊ የመከላከል ብቃቱን ይጨምርልናል። ይሄ ደግሞ ኦትስ ፓውደሩ ይሄ የፊት መታጠቢያችን በቀን ለመጠቀም ስዊተብል እንዲሆን የተመቸ እንዲሆን ይረዳዋል ማለት ነው። ሌላኛው እኔ ከዚህ ከኦትሱ በደንብ ጨመር አድርጌያለሁ። ፊቴ ኖርማል ቱ ድራይ ስለሆነ እናንተም እንደዛ ማድረግ ትችላላችሁ። 4 ነው ያረኩበት። የመጨረሻው ኢንግሪዲየንታችን የበቆሎ ዱቄት ነው። ከሱ ግማሽ የሾርባ ማንኪያ እናደርጋለን። የበቆሎ ዱቄት ቆዳችን ስሙዝ እንዲሆን ይረዳናል። ያልተስተካከለ የቆዳ ቀለምን ያስተካክላል። ቆዳችን የሚያበራ እንዲሆን ይረዳናል። ቆዳችን ለስላሳና ስሙዝ የሆነ ቴክስቸር እንዲኖረው ይረዳናል። በመቀጠል ሁሉንም ኢንግሪዲየንት እንደዚህ ከደባለቅም በኋላ ስንታጠብ ቆዳችን ላይ እንዳይሻክርብን፣ ቆዳችን ይሄን ተፈጥሯዊ የላይኛውን ሌየሩን እንዳይጎዳብን፣ እንዳይሻክረን፣ ስሙዝ የሆነ ቴክስቸር እንዲኖረው ሁሉንም እንዲህ ወደ መፍጫ እንገለብጠዋለን። ወደ መፍጫ ከገለበጥን በኋላ በደንብ አርገን እንፈጨዋለን። ወንፊት መልሰን እየነፋን መልሰን እየገለበጥን በደንብ ላም እስከሚል ድረስ እንፈጨዋለን ማለት ነው። ይሄም ሁሉም ቆዳ ሳይቆጣ ወር ደግሞ ኢሪቴት ሳይሆን ለመጠቀም ይረዳናል። ደረቅ ወይም ሴንሲቲቭ የሆነ ስኪን ካላችሁ ይሄንን የፊት መታጠቢያ ፓውደር ከወተት ወይም ካሎቬራ ጋር አርጋችሁ መታጠብ ትችላላችሁ። ወዛማ ወይም ደግሞ ለብጉር የተጋለጠ አይነት ቆዳ ካላችሁ ደግሞ
ከሮዝ ዋተር ጋር ብታደርጉና ብትታጠቡበት በጣም አሪፍ ውጤት ታዩበታላችሁ። ከዛ በተረፈ ግን ለሁሉም የቆዳ አይነት ተስማሚ ነው። እንዳልኳችሁ እኔም ጓደኞቼም ደረቅም ወዛማም ቆዳ ያለው ሰው ተጠቅሙበት። በጣም በጣም የተመቻቸው ነው። ሳሙና እንዳልኳችሁ አቁመናል። እናንተም የዚህ መታጠብ ከጀመራችሁ ሳሙና ትቀንሳላችሁ፣ ማቆም ትችላላችሁ። እኔም ደግሞ ኦርደር መቀበል ጀምሬያለሁ። ይሄን የፊት መታጠቢያ ፓውደር እስካሁን ለጓደኞቼ ብቻ ነው የማዘጋጀው። እናንተም ከፈለጋችሁ በቴሌግራም ዲኤም አድርጉልኝ፣ አዘጋጅላችኋለሁ ማለት ነው። እና ስትጠቀሙ 1 ሻይ ማንኪያ ከፓውደሩ አድርጋችሁ ከተወሰነ ውሃ ወይ የሮዝ አበባ ውሃ ወይም ደግሞ ከወተት ጋር አድርጋችሁ መታጠብ ትችላላችሁ። ይሄ ለ1 ወር 100 ግራም አራውንድ 100 ግራም ስለሆነ ይበቃችኋል። ስለዚህ ለወር ኢፌክቲቭሊ መጠቀም ትችላላችሁ። ይሄንን የፊት መታጠቢያ እንደ ማስክ መጠቀም ትችላላችሁ። እንደ ማስክ ስትጠቀሙ ከፓውደሩ 1 የሾርባ ማንኪያ፣ እርጎ 1 የሾርባ ማንኪያ እና ማር 1 የሻይ ማንኪያ አድርጋችሁ ቀላቅላችሁ ፊታችሁ ላይ በመቀባት ከ10 እስከ 15 ደቂቃ ቆይታችሁ ወይም ደግሞ በጣም ፊታችሁ ላይ ሳይደርቅ ብትታጠቡት፣ ይሄንን በሳምንት 2 ጊዜ ብታደርጉ፣ መታጠቢያውን ደግሞ ጠዋትና ማታ ብትታጠቡበት በወር ውስጥ የሚገርም ውጤት ማየት ትችላላችሁ። ቆዳችሁ የፈካ የተስተካከለ ጥቋቁር ነጠብጣብ የሌለው ከብጉር ማርኮች የጸዳ ይሆናል። 100% የኸርባል ፕላንት ቤዝድ ስለሆነ ደግሞ ያለምንም ስጋት መጠቀም ትችላላችሁ። ስለዚህ ስላዘገጃጀቱ ማንኛውም አይነት ጥያቄ ካላችሁ በቴሌግራም ዲኤም አድርጉልኝ። እኔም የምችለውን ያህል ልመልስላችሁ ዝግጁ ነኝ። አይ ሆፕ ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። ስላጠቃቀሙ ደግሞ እስቲ በቪዲዮ አብረን ቻው። እሺ አሁን ደግሞ የፊት መታጠቢያውን አስተጣጠብ ፓውደሩን አጠቃቀም አብረን እናያለን። ኦልሞስት እኔ እየጨረስኩትኝ ነው። በዚህ ሙሉ ነበረ እኔ እንደ ፌስ ማስክም ስለምጠቀመው ማለት ነው። ስለዚህ 1 የሻይ ማንኪያ የምትሆን ያው በግምት እንደዚህ ወስጃለሁ። እኔ እንዳልኳችሁ ፊቴ ደረቅ ስለሆነ በወተት ግን ሁሌ አይደለም ጀስት ሳገኝ ማለት ነው። አንዳንዴ ደግሞ በእሬትም አደርገዋለሁ። ከዛ እንደዚህ ወተት ካረጋችሁ በኋላ በደንብ ልክ እንደ ቀሲል እጃችሁ ላይ ትመቱታላችሁ። ያው ልክ እንደዚህ አረንጓዴ አይነት ቴክስቸር የሰጠው ብርቱካኑና እርዱ ነው። አይሚን ቀሲሉ ነው። ከዚህ እንደዚህ አድርጋችሁ በሰርኩላር ሞሽን ፊታችሁን ከ30 እስከ 60 ሰከንድ ድረስ ታሹበታላችሁ ማለት ነው። እና ሩዙ አልደቅ ያላችሁ ሰዎች ማሽናችሁ ካላደቀቀላችሁ የሚሸጥ ሩዝ አለ፣ እሱን መጠቀም ትችላላችሁ። እንደዚህ አድርጋችሁ ልክ እንደዚህ ያሻችሁ ለ30 ሰከንድ ያህል እናሸውና ከዛ እንታጠባለን ማለት ነው። እንዳልኳችሁ የዚህን የፊት መታጠቢያ ኦርደር መቀበል ጀምሬያለሁኝ። አዘው በጣም ወደዱትም አሉ። ስለዚህ እናንተም በቤታችሁ ሰርታችሁ መስራት ያልቻላችሁ ደግሞ እኔ እሰራላችኋለሁ። ብትጠቀሙት ሪኮመንድ አደርጋችኋለሁ። በጣም ውድ ብር ከማውጣት ነው የሚገላግላችሁ። በዛ ላይ ደግሞ እንደ ፌስ ማስክም ያገለግላችኋል። ስለዚህ ይሄንን ታጥቤ መጥቼ ደግሞ እናየዋለን። ይሄው እንደዚህ ታጥቤዋለሁ። ስለዚህ ሱፐር ክሊን ነው የሚያደርገው ቆዳችሁን። እንደው መጠን ስላነሰ ነው እንጂ ኢቭን ሰውነታችሁን ራሱ መታጠብ ትችላላችሁ። በጣም በጣም ኢፌክቲቭ ነው። ስለዚህ ይሄንን በቤታችሁ እየሰራችሁ መጠቀም እንዳትረሱ፣ ኦርደር ማድረግ እንዳትረሱ፣ ፎሎ ማድረግ እንዳትረሱ፣ ኮፒ ሊንክ ሼር ማድረግ እንዳትረሱ። ይሄ ቪዲዮ ከጠቀማችሁ በተለይ ሪፖስት እያደረጋችሁ ሼር እያደረጋችሁ ይጠቅመዋል ብላችሁ ለምታስቡት ጓደኛችሁ በሙሉ አድርሱላቸው። ባይ